የሲዳማ ዲያስፖራ ማህበር በወቅታዊ የሀገራችንና የሲዳማ ጉዳዮች ላይ ተወያይቶ የሰጠው የአቋም መግለጫ። የሲዳማ ብሔር ራስን በራስ የማስተዳደር ህገ መንግስታዊ መብት ለማስከበር ለበርካታ ዓመታት ትግል ሲያደርግ ቆይቷል። በትግሉም በርካታ የብሔሩ ተወላጆች በተለያዩ ጊዜያት የእስራት፣ የስደትና የህይወት መስዋዕትነት ከፍለዋል፣ እየከፈሉም ይገኛሉ። በ1994 ዓ.ም በሐዋሳ ከተማ ሎቄ በሚባል አካባቢ ክልል ይገባናል ብለው ቅጠል ሳር በመያዝ ሰላማዊ ሰልፍ በወጡ ንጹሃን የሲዳማ ተወላጆች ላይ የመንግስት ወታደሮች በከፈቱት ተኩስ ከ100 የሚበልጡ ወገኖቻችን በአንድ ቀን በጥቂት ሰዓታት ውስጥ ያለቁበት ክስተት ለሲዳማ ብሎም አጠቃላይ የሀገራችን ህዝብ የማይረሳ ነው። ለበቀል መነሳሳትን የማያውቀው ይህ ታጋሽ ህዝብ ሆላ ሐላሌው ብሎ አይኑን ወደ ፈጣሪ በማንሳት አስክሬኑን በመቅበር ከልቡ የማይጠፋውን ጠባሳ ይዞ ሰላማዊ የትግል ጉዞውን ቀጥሏል። ይህም ሆኖ ግን የህዝቡን ህገ መንግስታዊ ጥያቄ በህጋዊ መንገድ የሚያስተናግድ የመንግስት አካል ባለመኖሩ ጥያቄው እስካሁን ምላሽ ሳያገኝ ቆይቷል። ከዚህ ቀደም በህጋዊ መስመር የቀረበው ጥያቄ ውድቅ በመደረጉ ምክንያት ህዝቡ ተጨማሪ መስዋዕትነትን እየከፈለ አስፈላጊውን ትግል እያካሄደ ይገኛል። በዚህም ምክንያት የሲዳማ ህዝብ በክልል የመደራጀት ጥያቄን ለሁለተኛ ጊዜ ሐምሌ 11 2010 ዓ.ም በዞኑ ምክር ቤት በሙሉ ድምጽ ጸድቆ ወደ ክልል ምክር ቤት ዳግም ተልኳል። የክልሉ ምክር ቤት ከጥቅምት 20 እስከ ጥቅምት 24 2011 ዓ.ም ባካሄደው አምስተኛ ዙር አራተኛ የሥራ ዘመን 8ኛ መደበኛ ጉባኤ የሲዳማ ብሔር ክልል የመሆን ጥያቄ ህገ መንግስታዊ ሂደቱን ተከትሎ እንዲፈጸም ውሳኔ አሳልፏል። ይሄውም ውሳኔ በመንግስት ተፈጻሚ ሳይሆን በመቆየቱ ህዝቡና የሲዳማ አዲሱ ትውልድ ኤጄቶ በሰላማዊ መንገድ በሰለጠነ አኳኋን ለመንግስት ቅሬታውን እያሰማ ይገኛል። ይህን ተከትሎ ህገ መንግስታዊ የመብት ጥያቄን በሰላማዊ መንገድ የጠየቀው ህዝብ በተለያዩ አካላት የመንግስትን ጨምሮ ከፍተኛ የጥላቻ፣ የማንቋሸሽ፣ የማሸማቀቅ፣ ስም የማጥፋት እንዲሁም የመብት ጥሰት እየተፈጸመበት ይገኛል። ይህ ሁሉ ሲሆን መንግስት የህዝቡን ጥያቄ በህገ መንግስቱ መሰረት በመመለስና የሚጠበቅበትን በመወጣት እንዲሁም ህዝቡን ከሌሎች የጥፋት ኃይሎች ዘመቻ ለመከላከል አልቻለም ወይም አልፈለገም። በዓለም ላይ የዘር ማጥፋት ወንጀል የተፈጸመባቸው ህዝቦች በመጀመሪያ ይደርስባቸው የነበረው የተቀናጀ የጥላቻ የፕሮፓጋንዳ ዘመቻ በመሆኑ ይሄው በህዝባችን ላይ ትኩረት ያደረገው ድርጊት መቆም እንዳለበት ለማሳሰብና የኢትዮጵያ መንግስት የህዝቡን ጥያቄ በአስቸኳይ መመለስ እንዳለበት ለማሳሰብ በመላው ዓለም የሚኖሩ የሲዳማ ተወላጅ ኢትዮጵያውያን ዲያስፖራ ማህበር እንደ አውሮፓውያን አቆጣጠር በግንቦት 5 2019 ዓ.ም አስቸኳይ ስብሰባ በማድረግ በወቅታዊ የኢትዮጵያ በተለይም የሲዳማ ጉዳዮች ላይ ተወያይተው የሚከተለውን ባለ 8 ነጥብ የአቋም መግለጫ አውጥተዋል። አንደኛ፣ የሲዳማ ብሔር ክልል የመሆን ህገ መንግስታዊ ጥያቄና በዞኑና የዞኑ የአስተዳደር ክልል ውስጥ በሚገኙ ከተሞች መካከል ያለውን ትስስር በውል ያልተገነዘቡ አካላት የዞኑ ማዕከል በሆነችው በሐዋሳ ከተማ ሰላም እንደጠፋ አስመስለው በተለያዩ ቅጥረኞችና ነውጠኞች የሚያደርጉትን የፕሮፓጋንዳ ሴራ አጥብቀን እንቃወማለን። እነዚሁ አካላት በከተማው ውስጥ የሚፈልጉት አይነት ረብሻ እንዲፈጠር የማይፈነቅሉት ድንጋይ ስለማይኖር ሰላም ወዳዱ የሐዋሳ ህዝብ በንቃት የከተማውን ሰላም እንዲጠብቅ እንጠይቃለን። ሁለተኛ፣ የሲዳማ ህዝብ ህጋዊ የመብት ጥያቄ በሰላማዊ መንገድ በመጠየቁ ብቻ የተቀናጀ የሚመስል ዘመቻ በመክፈት ስም በማጥፋትና የማጥላላት ስራ ላይ የተሰማሩትን ኃይሎች አጥብቀን እንቃወማለን። እንዲሁም ከድርጊታቸው እንዲታቀቡ እናሳስባለን። ሶስተኛ፣ ከህግ ውጭ የሆኑ እንቅስቃሴዎች በተለያዩ የሀገሪቱ ክፍሎች በሚስተዋልበት በዚህ ወቅት ሰላማዊ በሆነ መንገድ ጥያቄውን በሰላማዊ መንገድ እየጠየቀ የሚገኘውን የሲዳማን ህዝብና የኤጄቶን ጥያቄ እንደግፋለን። አፋጣኝ ምላሽ እንዲሰጥም እናሳስባለን። አራተኛ፣ ለበርካታ ዘመናት ተጋብቶና ተዋልዶ በመልካም ጉርብትና በአንድነት የሚኖሩ የወላይታና የሲዳማ ህዝቦችን ለማለያየት የወላይታን ህዝብ እንደ ከለላ በመጠቀም በስሙ የሚነግዱ ኃይሎችን አጥብቀን እየተቃወምን ስራና ሰላም ወዳዱ የወላይታ ህዝብና በመላው ዓለም የሚኖሩ የወላይታ ምሁራኖች በስሙ የሚነግዱ አካላትን እንዲያወግዙ በአጽንኦት እንጠይቃለን። እንዲሁም በሲዳማ ህዝብና በኤጄቶ ስም በወንድም የወላይታ ህዝብ ላይ ማናቸውንም አይነት አሉታዊ እንቅስቃሴዎችን የሚያደርጉ ግለሰቦችን
አጥብቀን እየተቃወምን እነዚህ ግለሰቦች ከድርጊታቸው እንዲታቀቡ ጥሪ እናስተላልፋለን። በመንግስት አካላትም በኩል በህዝቦች መካከል ቅራኔና ጥላቻ እንዳለ በማስመሰል የግል የፖለቲካ ጥቅማቸውን ለማግኘት የሚሯሯጡ አካላት ከማይሳካ ድርጊታቸው እንዲታቀቡ እናሳስባለን። 5ኛ የደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስት ምክር ቤት ያሳለፈውን ውሳኔ በማክበርና የሀገራችን ህዝቦች የጋራ የቃል ኪዳን ሰነድ በሆነው ህገ መንግስት መሰረት የፌዴራል መንግስትና ምርጫ ቦርድ በቀረው አጭር ጊዜ ውስጥ የህዝበ ውሳኔ በማካሄድ ለህዝቡ ጥያቄ በአፋጣኝ ምላሽ እንዲሰጥ አጥብቀን እንጠይቃለን። 6ኛ የሲዳማ ህዝብ በህገ መንግስቱ መሰረት የራሱን ክልል ለመመስረት የሚያደርገውን ጉዞ እንዲያግዝ የተለያዩ ተያያዥ ስራዎችን እንዲሰራ የተቋቋመው ሴክሬታሪያት ጽህፈት ቤት እስካሁን የተሰሩ ስራዎችንና ለሲዳማ ብሔራዊ ክልላዊ መንግስት የተዘጋጀውን የህገ መንግስት ሰነድ በፍጥነት ለህዝብ ውይይት እንዲያቀርብ እናሳስባለን። መንግስት ህገ መንግስትን በመጣስ በቀሪው ጥቂት ወራት ውስጥ ህዝበ ውሳኔ ባያደራጅ ህዝቡም መከተል ያለበትን ሁሉንም አይነት ህጋዊ አማራጮችን ጽህፈት ቤቱ ከወዲሁ ለህዝቡ እንዲያቀርብና ህዝቡም የጋራ ጉዳዩ ላይ በጋራ እንዲወስን እንዲደረግ እንጠይቃለን። 7ኛ ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች ሀገር መሆኗን ከግምት ያስገባ የመንግስት አወቃቀርና ስርዓት ከመተግበር ውጪ ሌላ የተሻለ አማራጭ እንደማይኖር በመገንዘብ ለህዝቦች እኩልነት አመቺ የሆነውን የፌዴራል ስርዓት በተሟላ መልኩ የቡድኖችና የዜጎችን ክብር እንዲሁም መብት በሚያረጋግጥ መንገድ ተግባራዊ እንዲያደርግ እንጠይቃለን። ከዚህ ውጪ በሆነ መንገድ በመንግስትም ሆነ በሌላ በማንኛውም አካል የሚደረግ ማናቸውም አይነት እንቅስቃሴና ዘመቻ አዋጪ እንደማይሆን በመገንዘብ የህዝባችን ሰላምና እድገት የተጠበቀ እንዲሆን የሚመለከታቸው አካላት በሙሉ የሚጠበቅባቸውን ኃላፊነት እንዲወጡ እንጠይቃለን። ለህዝቦች እኩልነት ዓላማ ከሚንቀሳቀስ ማንኛውም አካል ጋር ህዝባችን የሚያደርገውን ትግል መደገፋችንን አጠናክረን እንቀጥላለን። 8ኛ ሀገራዊ ደህንነትና ሰላም ለህዝቦች ብልጽግና እንዲሁም ለዲሞክራሲ ማበብ ወሳኝ በመሆኑ መንግስት ቅድሚያ ትኩረት በመስጠት በሀገራችን በተለያዩ አካባቢዎች የሚታዩ ግጭቶች፣ መፈናቀሎችና ስርዓት አልበኝነት ችግሮችን ከህዝቡ ጋር በመመካከር እንዲፈታ እንጠይቃለን። በተጨማሪም በህዝቦች የሚጠየቁ ማናቸውም ህጋዊና ሰላማዊ የመብት ጥያቄዎች ያላንዳች ቅድመ ሁኔታ በፍጥነት ምላሽ እንዲሰጣቸው እንጠይቃለን። የሲዳማ ዲያስፖራ ማህበረሰብ ግንቦት 12 2019 ዓ.ም ከመላው ዓለም